ሰላም የ2018 የኢዲኮ መረጃ ሰብሳቢዎች እንዲሁም አስተባባሪዎች በሙሉ እነሆ ለዛሬም እንደተለመደው አዲስ ቪዲዮ እየላችሁ መጥቻለሁ። አንድ ቤት የቤቱን አገልግሎት ለድርጅት ብቻ በሚሆንበት ጊዜ የሴስ ኢንትሪ ጥያቄ ወይም ደግሞ የሴስ ኢንትሪ መጠይቅ አሞላል ምን ይመስላል የሚል ቪዲዮ እየላችሁ መጥቻለሁ። ለዚህ አሞላል የሚረዳን ቪዲዮ ደግሞ አንድ በጥያቄ መልክ ያዘጋጀሁት ጽሁፍ አለ። ለዚህ ጽሁፉን አይተን ወደ ሴስ ኢንትሪ አሞላል የምናልፍ ይሆናል ማለት ነው። በቀጥታ ከአምድ አራት ነው የምንጀምረው። ከዛ በኋላ ያለው ያው ምንም ለሁሉም ኮመን ነው፣ የሚያስቸግር ነገር የለውም። ለዚህ አሁን በቀጥታ ወደ ጥያቄው እንሄድና ጥያቄው እንደምታዩት አቶ በቀለ የሚባለው ግለሰብ ቤት ተከራይቶ ዳቦ ማምረቻ ማሽን ተጠቅሞ ዳቦ ያመርታሉ። የደረሰበት ካፒታል 350 ሺህ ነው። ንግድ ፍቃድ ቁጥር ተቀምጧል። የንግድ ምዝገባ ቁጥር ተቀምጧል። የባለቤትነት አይነት ግለሰብ ነው። ለዚህ እንደ መነሻ ተጠቅመን የቤት አገልግሎት ለድርጅት በሚሆንበት ጊዜ የሴስ ኢንትሪ መጠይቅ አሞላል ምን መምሰል አለበት የሚል ጥያቄ የምንሞላ ወይም ደግሞ የምሰራላችሁ ይሆናል። ለዚህ አሁን በቀጥታ ወደ ሴስ ኢንተርኔት አሁን እዚህ ጋር ማየት እንደምትችሉት አምድ አራት ላይ የቤት አገልግሎት ምንድነው የሚል አለ። ስለዚህ የቤት አገልግሎት ድርጅት ብቻ በሚሆንበት ጊዜ የሴስ ኢንትሪ መጠይቅ ምን መሆን አለበት የሚል ነው። አሁን ድርጅት ብቻ የሚል እንምረጥና ወደ ቀጣይ እንለፍ። የድርጅት ስም ሰጥቼዋለሁኝ። በቀለ ባከሪ ወይም ደግሞ በቀለ ዳቦ ማምረቻ የሚል ስም ሰጥቼዋለሁኝ። ኔክስት አልኩት። ከዛ አምድ 17 ላይ በቀጥታ ወደ አምድ 17 ነው የሚያሳልፈኝ። የድርጅቱ አወቃቀር ምን ይመስላል የሚል ነው። እንግዲህ ዋና መስሪያ ቤት ሊሆን ይችላል፣ ቅርንጫፍ ሊኖረው ይችላል፣ ንዑስ ቅርንጫፍ ሊሆን ይችላል። ስለዚህ አንድ ድርጅት ብቻ ነው ያለው። ስለዚህ አንድ ድርጅት ብቻ የሚል መርጬ ወደ ቀጣይ ያለፍኩኝ። አምድ 18 ላይ ድርጅቱ በጥናት ወቅት ያለበት ሁኔታ የሚለውን የኛው ስራ ላይ እንዳለ ነው። በስራ ላይ ነው ያለው ድርጅቱ። ስለዚህ አሁንም ቀጠልን። አምድ 19 የባለቤትነት አይነት ቀደም ብዬ ነገርኳችሁ የአንድ ግለሰብ ነው። ስለዚህ የአንድ ግለሰብ ነው ብለን መርጠን አለፍን ማለት ነው። አምድ 20 ላይ የባለቤቶች ብዛት በዜግነት ወንድ ኢትዮጵያዊ አንድ ነው። ድምር ባለቤቶች ኢትዮጵያዊ አንድ፣ ኢትዮጵያዊ ያልሆኑ እንግዲህ ዜሮ ብየዋለሁኝ። ድምር አንድ። የአካል ጉዳተኛ ባለቤቶች አንቀሳቃሽ ብዛት አካል ጉዳተኛ ያለውም አንድ ሰው ብቻ ነው ያለው፣ እሱም ጤነኛ ነው። አምድ 25 አምድ 26 ኢትዮጵያዊ የአካል ጉዳተኛ ባለቤቶች አንቀሳቃሾች ብዛት በወንድ እኛውም ዜሮ ነው። 27 አካል ጉዳተኛ ባለቤቶች ሴት ዜሮ ነው። አካል ጉዳተኛ ባለቤቶች ወይም ደግሞ አንቀሳቃሾች ድምር ዜሮ ነው። 29 ዜሮ ነው። ስለዚህ አሁን ኦኬ ስለዚህ የተሳሳተ ነገር አለ ማለት ነው። ወደ ኋላ ልመለስና እንግዲህ ትንሽ ስለሚዘገይ ፎርሙ ወይም ደግሞ ብላንክ ስፔሱ ቶሎ ይመጣና ከላይ ያለውን ጥያቄ ደግሞ ጽሁፉ ስለሚዘገይ ለዛ ነው ተሳስቻለሁ ማለት ነው። አሁን በድጋሚ ልየው። አምድ 26 ኢትዮጵያዊ አካል ጉዳተኛ ባለቤት ወንድ የለም ዜሮ ነው። 27ም ሴት አካል ጉዳተኛ የለም። 28ም የአካል ጉዳተኛ ባለቤቶች አንቀሳቃሽ ድምር ይላል ዜሮ ነው የኛው። 29 ኢትዮጵያዊ ያልሆኑ አምድ 29 ኢትዮጵያዊ ያልሆኑ የአካል ጉዳት ያለባቸው ባለቤት ይለናል የኛውም ዜሮ ነው።
ኦኬ አሁን በቀጥታ ወደ 1:30 ነው ያጣደፈኝ። 1:30 ምንድነው? አይዚክ መደብ ወይም ደግሞ ዋና የስራ ዘርፍ የስራ መደብ ነው የሚለን። ዳቦ ማምረቻ ነው። ዳቦ አምርቶ ነው የሚያከፋፍለው ሰውየው። ስለዚህ ምን ላይ ይሆናል ማለት ነው? እስኪ እናንተም የመሰላችሁን ኮሜንት ላይ ማስቀመጥ ትችላላችሁ። እንደኔ ማምረቻ ላይ ነው የሚመደበው። ስለዚህ ማምረቻን መርጬ ከማምረቻ ውስጥ ደግሞ የትኛው ንዑስ ክፍል መሆን አለበት የሚል አብረን የምናይ ይሆናል ማለት ነው። 1:31 ንዑስ ዘርፍ ማለት ነው የዳቦና የዳቦ ውጤቶች ማምረቻ የሚላል እዚህ የሚታያችሁ ከሆነ የዳቦና የዳቦ ውጤቶች ማምረቻ የሚላል። ስለዚህ ይሄ እንደ ንዑስ ርዕስ ወይም ደግሞ እንደ ንዑስ መደብ ሆኖ ያስኪደናል። የኛውን መርጬ ወደ ቀጣይ ያለሁኝ 32 ድርጅቱ ስራ የጀመረበት ነው። እንግዲህ የኛው እንደተለመደው ነው፣ ምንም ልዩነት የለውም። ወርና ዓመተ ምህረት ማስቀመጥ ነው። 2016 ልበለው ለምሳሌ። ድርጅቱ ለትርፍ የተቋቋመ ነው ወይ? አዎ ለትርፍ የተቋቋመ ነው። ሂሳብ መዝገብ አለው ወይ? ካለው አዎ የተሟላ ሂሳብ መዝገብ አለው ብላችሁ ሞራላችሁ። ያልተሟላ ከሆነ ማለት የተወሰነ አለው፣ ያልተወሰነ ደግሞ ቀሪ ያለበት ከሆነ የኛውም በቃ መልስ በሚሰጣችሁ መልክ እዛ ዲፔንድ ሆናችሁ ነው ማምነት ያለባችሁ። ጭራሽ ከሌለው ደግሞ የለውም ብላችሁ ታርፋላችሁ። አሁን ለዚህ ኤግዛምፕል የለውም ብለን እንላለን። 35 ድርጅቱ በአሁኑ ወቅት የደረሰበት ካፒታል ይላል። እንግዲህ 350 ሺህ ብያችኋለሁኝ ቅድም። የኛውን ሞልቼ አለፍኩኝ። ድርጅቱ ምን ያህል ሰራተኛ አለው? ድርጅቱ ምን ያህል ሴት ሰራተኛ አለው? 0። ጠቅላላ 1 ነው ያለው። ስልክ ቁጥር ካለው ትሞላላችሁ፣ ከሌለው ደግሞ 9 10 ጊዜ ሞልተን እናልፋለን። ከዛ ቀጥሎ የፖስታ ሳጥን ቁጥር ነው። የኛውም 9 ብያለሁ። ቀጥሎ 41 ላይ ድርጅቱ ፍቃድ አለው ወይ ነው። አሁን እዚህ ጋር ነው ፍቃድ ካለው ፍቃድን አዎ ብለን ፍቃድ ቁጥሩን የምናስገባ ይሆናል። ከሌለው ግን የለውን ብለን የምናልፍ ይሆናል ማለት ነው። ስለዚህ ጥያቄው ላይ እንዳያችሁት ንግድ ፍቃድ አለው ሰውየው። ስለዚህ አዎ ብለን የምናልፍ ይሆናል ማለት ነው። መለያ ቁጥሩን የኛው ላስገባ። የሚዝገባ ቁጥር የሚል ደግሞ እሷንም ኮፒ አድርጌ ልምላ። ኦኬ እኛውን ሞላሁኝ። ከዛ 1:44 ላይ የድርጅቱ የምዝገባ አይነት የቱ ነው የሚል አለ። የቫት ቁጥር ወይስ ቲኦቲ የሚል አለ። እንግዲህ በካፒታላቸው የተመሰረተ ነው ይሄ ነገር። በጊዜው ግን ዝም ብዬ ቲኦቲ ብዬ ልምድ። 45 ላይ ድርጅቱ የሚገኝበት አካባቢ ልዩ ስም ማዕከል ከተማ ልበለው ወይም ደግሞ በቃ ማዕከል ከተማ ያስኬዳል። ይሄኛውን ሞላሁኝ። ቀጣይ 30.1 ድርጅቱ ምርቱን ለማምረት የኤሌክትሪክ ኃይል ይጠቀማል ወይ? አዎ ይጠቀማል። ባለፈው ዓመት ለድርጅቱ ለተቋሙ ማንኛውም የግንባታ ስራ አዲስ ግንባታ ወይም ከፍተኛ ጥገና አከናውነዋል ወይ የሚል አለ። እዚህ ጋር የለም፣ ምንም አይነት ዲስክሪፕሽን አልተሰጠም። ስለዚህ የለም እናልፋለን። 4.3 ባጭሩ ምርቱን ለማስተዋወቅ ሶሻል ሚዲያ ይጠቀማል ወይ ነው። እንደ ቴሌግራም፣ ቲክቶክ፣ ፌስቡክ፣ ኢንስታግራም እና ሌሎች የሚለው ዲስክሪፕሽን ምንም የተገለጸ የለም። ስለዚህ የለም ብለን የምናልፍ ይሆናል። ቀጣይ ያው ጂፒኤስ ነው የምንወስደው።
ጂፒኤስ ስንወስድ ገላጣ የሆነ ቦታ መቆም አለብን። ስለዚህ አሁን ጂፒኤስ ወስደን ጥያቄያችን ጨረስን ማለት ነው። ምንም የሚካበድ ነገር የለውም። ግን ያው ቁጥር ላይ ድምር ላይ እንዳነሳሳት ነው። ድምር ከተሳሳት አያሳልፈንም። ስለዚህ ቀን ሙሉም ልንውል እንችላለን ሲስተሙን ካላወቅ ነው ማለት ነው። ስለዚህ አንድ ቤት የቤቱን አገልግሎት ለድርጅት በሚሆንበት ጊዜ የሴፍ ኢንትሪ መጠየቅ አሞላሉ ምን መሆን አለበት የሚል ይህን ቪዲዮ በደንብ ያግዛቸዋል ብዬ አስባለሁኝ። ቀጣይ በሌላ ቪዲዮ እመጣለሁኝ። በዚህ አጋጣሚ ግን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሌን ላይክ እና ሰብስክራይብ ማድረግ መርሳት የለባችሁም እያልኩኝ ልሰናበታችሁ።